ሰላም እንዴት ናችሁ? መቅደላዊት ነኝ። ያው እንደተለመደው ከኔክስት ቻፕተር የዩቲዩብ ቻናል ዛሬ ደግሞ ከባለፈው ቪዲዮአችን ኔክስት ፓርቱን ይዤ መጥቻለሁ ማለት ነው። ባለፈው ዲፊኒሽን ኦፍ ሳይኮሎጂ እና ጎልስ ኦፍ ሳይኮሎጂን አይተናል። ዛሬ ደግሞ ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ ጀምረን ዩኒቱን እናጠቃልላለን ማለት ነው። ሳይኮሎጂ ኢዝ ሪላቲቭ ኒው ፊልድ ኢን ዘ ሪልም ኦፍ ሳይንስ። እንግዲህ ከሌሎች ሳይንሶች ሪላቲቭሊ ኒው የሆነ ወይም ደግሞ አዲስ የሆነ ትምህርት ነው። ያስቆጠረው 125 ዓመት ብቻ ነው ማለት ነው። እንግዲህ እዚህ ላይ የምንይዘው ምንድነው ዘ ፋዘር ኦፍ ሳይኮሎጂ የሚባለው ማን ነው ስንል ወይም ደግሞ ሳይኮሎጂ የሚለውን ትምህርት የመሰረተልን ማን ነው ስንል ዊሊያም ዊንደት ነው ማለት ነው። በዋናነት እዚህ ላይ ያሉ ፖይንቶች ይህ ብቻ ነው። ወደ ዋናው ቶፒክ ስንመጣ ስኩል ኦፍ ታውት ኦፍ ኢን ሳይኮሎጂ ነው። እንግዲህ ሁለት አይነት ስኩል ኦፍ ታውት እናያለን። የመጀመሪያው ኤርሊ ስኩል ወይም ደግሞ የትራዲሽናል ስኩል ኦፍ ታውትን እናያለን። ከዛ ደግሞ ሞደርን ስኩል ኦፍ ታውትን እናያለን። ስለዚህ መጀመሪያ ኤርሊ ስኩል ኦፍ ታውት ሳይኮሎጂ የምንላቸው ስለምን ያጠናሉ የሚለውን ዋን ባይ ዋን ዲፋይን አድርገን እናልፋለን ማለት ነው። there are 5 such early school of thought ሳይኮሎጂ አሉ። የመጀመሪያው ስትራክቸራሊዝም ነው። ስትራክቸራሊዝም is a view psychology as a study of structure of mind ማለት ነው። ይህን ያጠናው ደግሞ ኤድዋርድ ቲክነር ነው። the founder of structuralism የዚህ ቪው የዚህ ፐርስፔክቲቭ ፋውንደር ነው ማለት ነው። goals of structuralist was to find the units or the elements which make up the mind such as sensation, image and feeling። እንግዲህ ባጭሩ ስትራክቸራሊዝም የሚያምኑት ምንድነው the whole mindን የሰራው ወይም ደግሞ the whole mind የሚባለው ነገር የተገኘው ከሳም ፓርት ወይም ከሳም ኤሌመንት ነው። እነዛ ኤሌመንቶች ደግሞ sensation, image and feeling ነው ብለው ነው የሚያምኑት ማለት ነው። የሚጠቀሙት ሜተድ ደግሞ ኢንትሮስፔክሽን ነው። ሁለተኛው ደግሞ ፋንክሽናሊዝም። ፋንክሽናሊዝም ስንል ደግሞ the study of function of mind ይሄ የተጠናው ደግሞ በዊሊያም ጄምስ ነው። ጄምስ focus on how the mind allows people to function in real world, work, play, adapt to their surrounding። እንግዲህ ፋንክሽናሊዝም ስንል የሰው ልጅ አእምሮ እንዴት ነው የሚሰራው፣ እንዴት ነው ፕላይ ሊሆን ይችላል፣ አዳፕቴሽን ለምሳሌ የሰራውንዲንጋቸውን እንትን ምንድነው ፕሮብለሞችን ምናምን እንዴት ነው ችለው ሰርቫይቭ የሚያደርጉት የሚለውን ነገር በቃ የሰው ልጅ አእምሮ እንዴት ይሰራል የሚለውን እያጠኑ ናቸው ማለት ነው ፋንክሽናሊዝም የምንለው። እንደ አደር ዲቨሎፕስ ሜተድ ኢንክሉዲንግ ኩዌሽነር፣ ሜንታል ቴስት፣ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር። እነዚህን ሶስቱን ኩዌሽነር፣ ሜንታል ቴስት እና ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየርን ቴክኒክ ተጠቅመዋል ማለት ነው ይሄን ለማጥናት። ዘን the third one is gestalt psychology. gestalt psychology views psychology as the study of the whole mind. bear in mind እዚህ ላይ ማለት ነው። በፊት ምን አይተናል? ስትራክቸራሊዝም the whole mind ምንድነው ቢውልድ የተደረገው ከኤሌመንቶች ነው። እነዚህ ኤሌመንቶች ሴንሴሽን፣ ኢሜጅ እንዲሁም ፊሊንግ ነው ብለን ነበር። ጋስታል ደግሞ the opposite of that perspective ማለት ነው። ምንድነው ያለው? the whole mind ላይ ነው ፎከስ ያደረገው። እዚህ ላይ በጣም ፎከስ የምታደርጉት ምንድነው የስትራክቸራሊዝም ዳይሬክት ተቃራኒ መሆኑን ነው። እነዛ የሚያምኑት በኤሌመንቶች ነው። እነዚህ እነ ሴንሴሽን፣ ኢሜጅ ማይንድን ቢውልድ ያደርጋሉ ነው። እሱ ደግሞ ፎከስ ማድረግ ያለብን the whole ማይንድ ላይ ነው እንጂ ኢሜጅ፣ ሴንሴሽን the whole ፓርቱን አይሰጠን the whole ዋኑን አይሰጠንም። እነዚህ ፓርቶች ተደምረው አንድ ሆል የሆነ ነገር አይሰጡንም። ስለዚህ ፎከስ ማድረግ ያለብን ሆል ማይንድ ላይ ነው ብሎ ነው የሚያምነው ማለት ነው። ለምሳሌ ገስታል ሳይኮሎጂ ያው ኮንሺየስነስ ነው የሚለን ይሄ የታወቀ ነው። እዚህ ላይ የምትይዙት ስትራክቸራሊዝም ይሁን ፋንክሽናሊዝም ይሁን ገስታል የሚሆን ፎከስ የሚያደርጉት ኮንሺየስ ላይ ነው። ያ ማለት ንቁ የአእምሮ ክፍላችን ላይ ነው ዲፔንድ አድርገው የሚያጠኑት ማለት ነው። the last and the most important thing in gestalt the whole is greater than the sum of its part። ምን ብሎ ነው የሚያምነው? ስትራክቸራሊዝም እንዳሉት ሴንሴሽን፣ ፊሊንግ፣ ኢሜጅ ተደምሮ አንድ ማይንድ ይሰጣል ብዬ አላምንም። እኔ ማምነው ብሎ የተናገረው ምንድነው እነዛ ፓርቶች ቢደመሩም the whole አንዱን ሊሰጠን አይችልም። ስለዚህ the whole greater than its part ማለት ነው ብሎ የሚያምነው። ስለዚህ ገስታል ከስትራክቸራሊዝም የሚለየው በዚህ ነው።
The third one is behaviorism. Behaviorist view psychology as the study of observable and measurable behavior። እንግዲህ ቢሄቪየሪዝሞች ደግሞ የሚያጠኑት ምንድነው ሊታይ የሚችልና ሊለካ የሚችል ባህሪ ላይ ነው። ያ ማለት ኤክስተርናል የሆኑ ላይ ነው ፎከስ የሚያደርጉት። የዚህ ፐርስፔክቲቭ ፋውንደር ደግሞ ዋትሰን በመባል ይታወቃል። እንግዲህ እዚህ ቢሄቪየሪዝም ፐርስፔክቲቭ ላይ ሶስት ዋና ዋና ኢምፖርታንት የሆኑ ካራክተሪስቲክሶች እናያለን። የመጀመሪያው ኮንዲሽንድ ሪስፖንስ አስ ዘ ኤለመንት ኦር ቢልዲንግ ብሎክ ኦፍ ቢሄቪየር እንደ ሁለተኛው ደግሞ ለርንድ ራደር ዳን አንለርንድ ቢሄቪየር እንደ ሰርድ ዋንስ ፎከስ ኦን አኒማል ቢሄቪየር። እንግዲህ የመጀመሪያውን ስናይ ኮንዲሽንድ ሪስፖንስ የምንለው the response that come from experience ማለት ነው። በልምድ ከመማር የሚመጣ ሪስፖንስ ነው። እዛ ላይ ቤዝ ያደርጋል። እንዲሁም ሁለተኛውም የሚያነሳው በቃ አብዛኛውን የዚህ ፐርስፔክቲቭ ሀሳብ ምንድነው ባህሪ ወይም ይሄ አስተሳሰብ የምንለው ነገር የሚመጣው በለርንድ ኤክስፔሪየንስ ነው ብለው ነው የሚያምኑት ማለት ነው። ፎከስ ኦን አኒማል ቢሄቪየር ስንል ብዙን ጊዜ አኒማል ምንድን ናቸው? ደመነፍሳዊ ናቸው አይደል? ኢንስቲንክት ናቸው። ያ ማለት ሂልናዊ የሆነ ወይም ሳይማሩ የራሳቸው የሆነ ነገር የላቸውም። ለርንድ በመሆን በመልመድ ምናምን ነው እንጂ እንደኛ የሆነ ሳብኮንሺየስ ማይንድ ላይ የሆነ መልስ የላቸውም። ወይም ህሊናዊ የሆነ ወይም ኢደመነፍሳዊ የሆነ ሀሳብ የላቸውም። ያንን ለመግለጽ ነው የተፈለገው ማለት ነው። ለዚህ ስናጠቃልል ቢሄቪየሪዝም ቤዝድ የሚያደርጉት ኤክስፔሪየንስ ላይ ነው፣ ወይም ደግሞ ስሩ ግራጁዋል ፕሮሰስ በመማር በልምድ የሚመጣው ላይ ነው ፎከስ አድርገው የሚያጠኑት ማለት ነው። እንግዲህ all four school thought discuss so far were focus on human mind and behavior conscious experience ፋንክሽናሊዝምንም ስናይ ስትራክቸራሊዝምንም ስናይ ገስታልንም እንዲሁም ደግሞ ቢሄቪየሪዝምን ስናይ ኮንሺየስ ኤክስፔሪየንስ ላይ ነው። ይሄ ንቁ የአእምሮ ክፍላችን ላይ ነው። ያ ማለት እንግዲህ ማይንድ ሳብኮንሺየስ እና ኮንሺየስ ብለን እናያለን። ኮንሺየስ የምንለው ንቁ ነው። ውጫዊ ነገሮች ሁሉ ፋክት ያደርጉታል፣ የሆነ ፋክተር ያሳድሩበታል ማለት ነው። ሂድን ከሆነ ደግሞ ድብቁ የህሊና ክፍል ነው። እሱም አሁን እናየዋለን። አንኮንሺየስ ኤክስፔሪየንስ የምናይበት ደግሞ ሳይኮ አናላይሲስ ነው ማለት ነው። ሳይኮ አናላይሲስ ስተዲ የሚያደርገው ኮምፖነንትስ ኦፍ አንኮንሺየስ ፓርት ኦፍ ሂውማን ማይንድ ማለት ነው። ይህን ያጠናልን ሲግመንድ ፍሩድ ነው። ሂ ኮልድ ኢሞሽናል ኮዝ ኦፍ ኢልነስ አዝ ሄስትራ ኦር ኮንቨርዥን ሪያክሽን። እንግዲህ የኢሞሽናል ኮዝ ሊሆን የሚችለው የበሽታ አይነት ሄስትሪያ ወይም ኮንቨርዥን ሪያክሽን ብለን እንጠራዋለን ነው የሚለው። ዘ አንኮንሺየስ ኮንቴን ሂድን ዊሽ፣ ፓሽን፣ ገልት ሴክሬት፣ አንስፒኬብል የርኒንግ፣ ኮንፍሊክት ቢትዊን ዲዛይር ኤንድ ዲዩቲ። አንኮንሺየስ ያልኳችሁ እንግዲህ ይሄ ድብቁ የአእምሯችን ክፍል ነው። ይሄ ምንድነው? መውደድ፣ መጥላት፣ መመኘት፣ ለሆነ ነገር መጓጓት፣ እነዚህ ሁሉ በሂድን የአእምሮ ክፍላችን ውስጥ ወይም ደግሞ አንኮንሺየስ ማይንድ የምንለው ላይ የሚቀመጡትን እነዚህን ጠልቆ በመግባት የሚያጠናልን የፐርስፔክቲቭ አይነት ሳይኮ አናሊሲስ ነው ማለት ነው። we are not aware our unconscious urge and thought then they make themselves known in dreams, slip of tongue, apparent accident and even joke ላይ አሁን እነዚህ ሂድን የሆኑ የሰው ልጅ አስተሳሰቦች አሉ። መቼ ነው የሚገለጹት? እንዴት እናውቃቸዋለን ስንል በህልም ወይም ደግሞ እነዚህ አክሲደንት ለምሳሌ የሆነ እንትን ሲደርስብን አደጋ ምናምን የሆነ ፍርሃት ስሜት ይሰማናል ወይም የሆነ አክት እናደርጋለን። እነዛ ሂድን የሆኑ የአእምሯችን እንትን ናቸው ማለት ነው፣ ሪያክሽን ናቸው ማለት ነው። ይሄ ዩዝድ ክሊኒካል ኬዝ ስተዲስ። አሁን በእያንዳንዱ እያየን ስንመጣ ኢንትሮስፔክሽን አይተናል፣ ስትራክቸራሊዝም ላይ ኩዌሽነርን አይተናል፣ ፋንክሽናሊዝም። እዚህ ላይ ደግሞ ሳይኮ አናሊሲስ የተጠቀሙት ምንድን ነው? ክሊኒካል የሆኑ ኬዝ ስተዲዎችን ነው ማለት ነው። እንግዲህ ወደ ቀጣዩ ፓርት ስንመጣ ደግሞ ሞደርን ስኩል ኦፍ ታውት ሳይኮሎጂ ነው። እርሊዎችን አይተናል። ሞደርን ስኩል ኦፍ ታውት ሳይኮሎጂን ደግሞ አሁንም አንድ ባይን ባጭሩ ዲፋይን እያደረግን እንሄዳለን። የመጀመሪያው ሳይኮዳይናሚክ፣ ቢሄቨራል፣ ሂውማኒስቲክ፣ ኮግኒቲቭ፣ ባዮሎጂካል እንደ ሶሾ ካልቸራል ፐርስፔክቲቭ አሉ በሞደርን ውስጥ ማለት ነው። ሳይኮዳይናሚክ ፐርስፔክቲቭ ስንል ኢት ሃዝ ኢትስ ኦሪጂን ኢን ፍሩድ ቲዮሪ ኦፍ ሳይኮአናሊሲስ። እንግዲህ ከሳይኮአናሊሲስ የትራዲሽናል ፐርስፔክቲቭ ቤዝድ አድርገው የተነሱ የሳይኮሎጂ ታውቶች ናቸው ማለት ነው።
This perspective emphasizes the unconscious dynamic within individual ለምሳሌ such as inner force, conflicts, instinctual energy ደመነፍሳዊ የምንለው ነገር ለምሳሌ ሳይኮ ዳይናሚክ የሚያጠኑት አንኮንሺየስ ማይንድ ላይ ነው። ቅድም እንደነገርኳችሁ ኢነር ፎርስ ኮንፍሊክት ላይ ለምሳሌ ምንም ተረጋግቶ ተናዶ ይሆን በቃ ተደስቶ ይሆን ምንም አታውቁትን ሰው የሆነ ኮንፍሊክት ሲፈጠር አግራቤት ይሆናል። ወይም ደግሞ በጣም በኖርማል ሲቹዌሽን ምንም አታውቁትን ሰው ተናዳጅ ይሆን ትዕግስተኛ ይሆን ምናምን ጠብ ሲፈጠር ግን በጣም አግሬሲቭ የሆነ ሰው ሆኖ ታገኙታላችሁ። ያን ምንድነው ድብቁ የአእምሮ ክፍል ያስቀመጠው ባህሪ አለ ማለት ነው። ስለዚህ አንኮንሺየስ የሆኑ እንትኖቻችን ባህሪዎቻችን የሚገለጹት በኮንፍሊክት ጊዜ ምናምን ነው ማለት ነው። ሳይኮ ዳይናሚክ አፕሮች ኤምፋሳይዝ የሚያደርጉ ወይም አጽንኦት ሰጥቶ የሚያያቸው ነጥቦች ምን ምን ናቸው? አንደኛው ዘ ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቨር ኦን ኤቭሪዴይ ቢሄቨር። እንደነገርኳችሁ ድብቁ የአእምሮ ክፍላችን እያንዳንዱ የዕለት ተግባራታችን ላይ እያንዳንዱ የዕለት ኑሯችን ላይ የሚያሳድረውን ተጽዕኖ ፎከስ ያደርጋሉ። ዘ ሮል ኦፍ ቻይልድሁድ ኤክስፒሪየንስ ኢን ሼፒንግ አዳልት ፐርሰናሊቲ። ያ ማለት ህፃን እያለን ወይም የልጅነት እድሜያችን ላይ የምናረጋቸው ኤክስፒሪየንሶች፣ ልምዶች ምናምን የአሁኑን ፐርሰናሊቲያችን እንዴት ነው የሚገነቡት የሚለውንም ፎከስ ያደርጋል። እንደ ሰርድ ዋን ኢዝ ዘ ሮል ኦፍ ኢንትሮፐርሰናል ኮንፍሊክት ዲተርማይኒንግ ሂውማን ቢሄቨር። ያው አይ ቶልድ ዩ ቢፎር የተደበቀው ማንነታችን በጠብ ጊዜ የሆነ ድንጋጤ ሲመጣ ምናምን የምናረገው ሪያክት ለምሳሌ ወይ ለካ እንትና ፈሪ ነው ምናምን እንላለን። የሆነ ሳምቲንግ ሀፕን ሲያረግ ወይ ውሻ ሲጮህ በጣም የሚሮጥ ምናምን አይነት ሰው አለ። ግን በኖርማል ሲቹዌሽን ያንን አታውቁትም ማለት ነው። እነዚህ ላይ ፎከስ አድርጎ የሚያይ ስኩል ኦፍ ታውት ነው ማለት ነው። ቢሄቨራል ፐርስፔክቲቭ ስንል ደግሞ ኢት ኢምፋሳይዝ ዘ ሮል ኦፍ ለርኒንግ ኤክስፒሪየንስ ፕላይ ኢን ሼፒንግ ቢሄቨር ኦፍ አን ኦርጋኒዝም። ያው ለርኒንግ ኤክስፒሪየንስ ላይ ነው። ስሩ ግራጁዋል ፕሮሰስ የሆነ አንድ ነገር እየተማረን የምናመጣው የባህሪ ለውጥ ላይ ነው የሚያጠኑት ማለት ነው። እነዚህ ፐርስፔክቲቮቹ ደግሞ ቢሄቪየሪስትስ ፎከስ ኦን ኢንቫይሮንመንታል ኮንዲሽን። ለምሳሌ ሪዋርድ ሊሆን ይችላል፣ ፓኒሽመንት ዛት ሜንቴን ኦር ዲስከሬጅ ስፔሲፊክ ቢሄቪየር። ለምሳሌ አንድ ረባሽ የነበረ ልጅ አባቱ ከሆነ ቦታ ሲመጣ ወይም ከውጭ ሀገር ሲመጣ አይስክሪም ላመጣልህ ነው፣ እንደዚህ በርገር ላመጣልህ ነው፣ እናትህን አትረብሽ ምናምን ካለው ያንን ሪዋርድ ቤዝ በማድረግ ሳይለንት በመሆን የሆነ ጥሩ ባህሪ በማሳየት ሊጠብቀው ይችላል ማለት ነው። ስለዚህ ቢሄቨራሊዝም የሚያጠኑት እዛ ላይ ነው ማለት ትሸለማለህ ስለተባለ ብቻ ቢሄቪየሩ ሸፕድ ሊሆን ይችላል። ወይም ደግሞ እገርፋለሁ ወይም እቆጣለሁ ስለተባለ ብቻ ባህሪውን ሸፕ ያደርጋል ማለት ነው፣ ወይም ያስተካክላል ማለት ነው። ስለዚህ በኤክስተርናል ፋክተር ነው ማለት ነው ቢሄቪየሩ አፌክት የተደረገው። እዚህ ላይ ቤዝድ አድርጎ የሚያጠና ፐርስፔክቲቭ ነው። እንግዲህ እዚህ ላይ በጣም ግልጽ የሆነ ሀሳብ አስቀምጠዋል ቢሄቨራሎች ማለት ነው። ምንድነው ማይንድን ብላክ ቦክስ ነው ብለው ነው የሚያምኑት። ያ ማለት በቃ ልክ እንደሆነ ምንድነው ሳጥን አድርገን ነው የምንስለው። ማይንድ ምንም ተግባር የለውም። በቃ የሚወጡ ሀሳቦችን ያስወጣል፣ የሚገቡ ሀሳቦችን ይቀበላል እንጂ በራሱ አናላይስ የሚያደርገው ነገር የለም ብለው ነው የሚያምኑት ማለት ነው። እሺ ቀጣዩ ሂውማኒስቲክ ፐርስፔክቲቭ ነው። ሂውማኒስቲክ ደግሞ አኮርዲንግ ቱ ዚስ ፐርስፔክቲቭ ሂውማን ቢሄቪየር ኢዝ ናት ዲተርማይን አይዘር ባይ አንኮንሺየስ ኦር ኢንቫይሮንመንት። እንግዲህ የሰው ልጅ ባህሪ ዲፔንድ የሚሆነው ወይም የሚገለጸው ዲተርማይን የሚደረገው በአንኮንሺየስ ማይንድ ወይም በኢንቫይሮንመንት አይደለም ብሎ ነው የሚያምኑት። ያ ማለት ከነሱ በተለየ ሌላ አዲስ ሀሳብ ይዞ መጥተዋል ማለት ነው። ራዘር ኢት ኢምፋሳይዝ ዘ ዩኒክነስ ኦፍ ሂውማን ቢንግ ኤንድ ፎከስ ኦን ሂውማን ቫሊ ኤንድ ሳብጀክቲቭ ኤክስፒሪየንስ። የሰው ልጅ በራሱ ሲፈጠር ዩኒክ ነው። ኤክስተርናል ነገር ስላለ አፌክት የሚደረግ ወይም አንኮንሺየስ የሆነ ማይንድ ስላለ እንትን የሚል ቼንጅ የሚያደርግ ነገር ሳይሆን በራሱ ቫሊዩ ያለው ነገር ነው። ዩኒክ የሆነ ፍጥረት ነው። ስለዚህ በዚህ አምኑ ማለት ነው። ፍሪ ዊል ነው። በቃ በራሱ ፈቃድ ሊያደርግ በራሱ ፈቃድ ሊተው የሚችል ነው ብለው የሚያምኑት ማለት ነው። ያው እንደነገርኳችሁ ሄልፒንግ ፒፕል ቱ ኤክስፕረስ ዘምሰልቭስ ክሬቲቭሊ ኤንድ አቺቭ ዜር ፉል ፖቴንሻል ኦር ሰልፍ አክቹዋላይዜሽን። እንግዲህ ፉል የሆነ ፖቴንሻል ያለው ኔቸር
ነው እንጂ በውጫዊ ነገሮች አፌክት አይደረግም ነው በቃ ባጭሩ አስተሳሰባቸው እነዚህ ሂውማኒስቲክ የምንለው። እንዳዘር ኮግኒቲቭ ፐርስፔክቲቭ ስንል ደግሞ ኢት ኢምፋሳይዝ ዋት ጎዝ ኦን ኢን ፒፕል ሄድስ ሃው ፒፕል ሪዝን ሪሜምበር አንደርስታንድ ላንጉጅ ሶልቭ ፕሮብለም ኤክስፕሌን ኤክስፔሪንስ ኤንድ ፎርም ብሊፍስ። እነዚህ ደግሞ ከሁሉም ለየት ይላሉ። ኮግኒቲቭ ስንል ምንድን ነው? አሁን ምንድን ነው ከሪዝኒንግ ከቲንግ ታውት የምናደርግበት ነገር ላይ ነው ፎከስ የሚያደርጉት ማለት ነው። ዚስ ፐርስፔክቲቭ ኢዝ ኮንሰርንድ አባውት ሜንታል ፕሮሰስ ኦፍ ሃው ፒፕል ታውት ኤንድ ኤክስፕላኔሽን አፌክት ዜር አክሽንስ ፊሊንግ ኤንድ ቾይዝስ። አሁን ውስጣዊ አስተሳሰባቸው እንዴት ነው ውጫዊ አስተሳሰባቸውን አፌክት የሚያደርገው ማለት ቲንክ የሚያደርጉት ነገር እንዴት ነው ውጭ ላይ አፌክት የሚያደርገው። ለምሳሌ ሳምቡሳ፣ ዶናት እና ማንጎ ተቀምጧል የሆነ ቴብል ላይ አሲዩም ብናደርግ እንደዛ ውስጣዊ ሀሳባችን ማንጎን አንሽ የሚለኝ ከሆነ ወይም ደግሞ ማንጎን የሚመርጥ ከሆነ ውጫዊ እጄ ወይም ደግሞ ውጫዊ የሆነ አካሌ ማንጎ ያነሳል ማለት ነው። ስለዚህ እነሱ ፎከስ የሚያደርጉት ምንድን ነው ሜንታል ፕሮሰሳችን ወይም ሂድን የሆነው ታውት እንዴት ነው ውጫዊ አክሽናችን ፕሮቴክት የሚያደርገው ወይም ደግሞ አፌክት የሚያደርገው ብለው ነው የሚያምኑት ማለት ነው። ሌላኛው ባዮሎጂካል ፐርስፔክቲቭ ነው። ኢት ፎከስ ኦን ስተዲንግ ሃው ቦድሊ ኢቨንት ኦር ፋንክሽን ዘ ቦዲ አፌክት ቢሄቨርስ ፊሊንግ ኤንድ ታውትስ ነው። ለምሳሌ ብሬን ኬሚካል አፌክት ሳይኮሎጂካል ፕሮሰስ ሰቻስ ለርኒንግ፣ ፐርፎርማንስ፣ ፐርስፔሽን፣ ሪያሊቲ ኤንድ ኤክስፔሪንስ ኦፍ ኢሞሽን። እዚህ ላይ ደግሞ ለምሳሌ ሰዎች ሲበሳጩ ሞር የሆነ ኬሚካል ይመረታል፣ የሆነ ሆርሞን ይመረታል። ያን ሆርሞን እንዴት ነው ሰዎች ላይ አፌክት የሚያሳድረው? ስትረስ ይፈጥራል፣ የሆነ እንቅልፍ ስሜት፣ የድብርት ስሜት ያመጣል። ስለዚህ እነዚህ ኬሚካል መመረታቸው በአካላችን ውስጥ ወይም ደግሞ በበዲ ውስጥ እንዴት ነው ቢሄቨራችን ሸፕ የሚያደርገው ወይም አፌክት የሚያደርገው የሚለውን የሚያጠና ፐርስፔክቲቭ ነው ማለት ነው። the last one is socio-cultural perspective. It focuses on social and cultural factor that affects human behavior. የሰው ልጅ የመጣበት ይሄ ካልቸሩ ሶሻል ፐርስፔክቲቭ እንዴት ነው ቢሄቨሩ ላይ ሸፕ የሚያደርገው ወይም ደግሞ እንዴት ነው አፌክት የሚያደርገው የሰው ልጅ ባህሪ ብሎ የሚያጠና ነው ይሄኛው ፐርስፔክቲቭ ደግሞ። ሶሻል ሳይኮሎጂስት ኤግዛማይን ሃው ግሩፕ ኦፍ ሜምበርሺፕ አፌክት አቲቲዩድ ኤንድ ቢሄቨርስ ዋይ አውቶሪቲ ኤንድ አዘር ፒፕል አፌክት ኢች አስ። ሌላኛው ካልቸራል ሳይኮሎጂስት ኤግዛማይን ሃው ካልቸራል ሩል ኤንድ ቫሊዩ አፌክት ፒፕል ዲቨሎፕመንት ቢሄቨር ኤንድ ፊሊንግ። አሁን ለምሳሌ ብዙውን ጊዜ ሴቶች ከወንድ ያንሳሉ ወይም ደግሞ ሴቶች የበታች ናቸው ተብሎ ያደገ ልጅ ማህበረሰብ ውስጥ እንደዚህ አይነት አስተሳሰብ አድጎ ከመጣ እሱ ምን አይነት ፐርስፔክቲቭ ነው የሚኖረው ወይም አስተሳሰብ ነው የሚኖረው? በቃ ሴት ልጅ ከወንድ በታች ናት ወይም ደግሞ እኩል አይደለችም ብሎ ነው የሚያምነው ማለት ነው። ስለዚህ ሶሳይቲ ወይም ደግሞ ይሄ ካልቸር የምንለው ነገር የሰውን ባህሪ እንዴት ሸፕ እንደሚያደርጉ ማየት እንችላለን ማለት ነው። and other topic is branch or subfield of psychology። በዚህ ውስጥ የሳይኮሎጂ ፊልዶችን እናያለን። እያንዳንዱ ደግሞ አንዱ ከሌላው በምን ይለያል፣ ስለምን ያጠናል የሚለውን ዲቴል እንይ። የመጀመሪያው ዲቨሎፕመንታል ሳይኮሎጂ ነው። ኢት ስተዲ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅ አክሮስ ዘ ላይፍ ስፓን ነው። ይሄ ዲቨሎፕመንታል እንግዲህ ከስሙ እንደምንረዳው ላይፍ ስፓን ውስጥ ያለን ነገር ነው የሚያየው። ለምሳሌ ፊዚካል ሊሆን ይችላል፣ ኮግኒቲቭ ሊሆን ይችላል፣ ሳይኮሎጂካል ቼንጅ ነው ማለት ከልጅነታችን እስከ ህይወታችን እስኪያበቃበት ያለውን ቼንጃችንን ያስተሳሰብ፣ የሳይኮሎጂካል ቼንጅ፣ የፊዚካል ኢቭን የፊዚካል ቼንጃችን ሁሉ የሚያጠና የሳይኮሎጂ ፊልድ ነው ማለት ነው። ሁለተኛው ፐርሰናሊቲ ሳይኮሎጂ ኢት ፎከስ ኦን ሪያሊቲ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪዥዋል። እንግዲህ ይሄ ደግሞ ካራክተሪስቲክስ ኦፍ ኢንዲቪዥዋል ነው። ያነኛው ፊዚካል ላይ ምናምን ብለናል። ይሄኛው ደግሞ ይሄ የባህሪ ለውጣችን ላይ ነው ፎከስ የሚያደርገው። ፐርሰናሊቲ ሳይኮሎጂስት ስተዲ ቶፒክስ ሰቻስ ሰልፍ ኮንሰፕት፣ አግሬሽን፣ ሞራል ዲቨሎፕመንት ማለት ስለ ራሳችን ያለን አመለካከት፣ ለምሳሌ ስለ ዊክነሳችን፣ ስለ ስትሬንግዛችን ይህን ሁሉ የሚያጠናው የሳይኮሎጂ ፊልድ ፐርሰናሊቲ ሳይኮሎጂ እንለዋለን ማለት ነው።
And the third one is social psychology, deals with people social interaction, relationship, social perception and attitudes። ይሄ ደግሞ የሚያጠናው ስለ ሶሻል ኢንተራክሽን ከስሙ እንደምንረዳው ስለ ሪሌሽንሽፕ ማለት አንድ ሰው ከሌሎች ጋር ያለው ኢንተራክሽን ከጓደኞቹ ጋር ያለው ኢንተራክሽን የሚያጠና ነው ማለት ነው። and other cross cultural psychology ስንል ደግሞ examine the roles of culture in understanding behavior, thought and emotion ማለት ሮል ኦፍ ካልቸር ማለት የካልቸር የባህል ሚናው ምን ያህል ነው ማለት የሰው ልጅ ለመረዳት ታውቱን ኢሞሽኑን እነዚህ ሮልስ ኦፍ ካልቸር የምናይበት ነው ማለት ነው። ኢት ኮምፔርስ ዘ ኔቸር ኦፍ ሳይኮሎጂካል ፕሮሰስ in different culture with special interest in whether or not psychological phenomena are universal or culture specific። ምንድነው ኔቸር ኦፍ ሳይኮሎጂካል ፕሮሰሱን በእያንዳንዱ ባህል በአንዱ ባህል አንዱን ነገር እናያለን፣ የሆነ ነገር እናያለን። ከሌላኛው አንፃር ስናይ ደግሞ የተለየ ነገር እናያለን። ስለዚህ ያንን ኮምፔር የምናደርግበት ነው ማለት ነው። ሌላኛው ኢንዱስትሪያል ሳይኮሎጂ ስንል አፕላይስ ሳይኮሎጂካል ፕሪንሲፕል ኢን ኢንዱስትሪ ኤንድ ኦርጋናይዜሽን ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዛት ኦርጋናይዜሽን። ለምሳሌ ይሄ ደግሞ ኦርጋናይዜሽን ላይ ኢንዱስትሪ ላይ የሚያጠና የሳይኮሎጂ ፊልድ ነው። ለምሳሌ አንድ ኢንቨስት ያደረገ ሰውዬ ቢከስር ምን አይነት ሳይኮሎጂካል እንትኖችን ምክሮችን በመስጠት ምናምን እንደገና ፕሮዳክቲቭ እንዲሆን ኢንሃንስ እንዲሆን። ለምሳሌ የሰው ልጅ ሁልጊዜ ጠዋት ጠዋት ፖዘቲቭ የሆኑ ቲንጎችን ወይም ፖዘቲቭ የሆኑ ነገሮችን የሚያዳምጥ ከሆነ ውሎ ፖዘቲቭ ይሆናል። ከዛም ምንድነው ስራዎች ሁሉ ፖዘቲቭ ይሆናል የሚባል አለ አይደለ? በሳይኮሎጂ ልክ እንደዛው አዎንታዊ የሆኑ ነገሮችን በማዳመጥ አዎንታዊ የሆኑ ነገሮችን በመስማት በመናገር ምናምን አዎንታዊ የሆነ ውጤት ማምጣት እንችላለን ብሎ የሆነ ኦርጋናይዜሽን ላይ የሆነ ኢንቨስትመንት ላይ ያለን ሰው ኢንካሬጅ አድርጎ ፕሮዳክቲቭ እንዲሆን የሚያደርግ የሳይኮሎጂ ፊልድ ነው ማለት ነው። ሌላኛው ፎረንሲክ ሳይኮሎጂ። ፎረንሲክ ሳይኮሎጂ የምንለው ደግሞ ሳይኮሎጂካል ፕሪንሲፕል ቱ ኢምፕሩቭ ዘ ሌጋል ሲስተምስ። ይሄ ሞር ፎከስ የሚያደርገው ሌጋል ሲስተምስ ላይ ነው። ፖሊስ ቴስቲሞኒ፣ ለምሳሌ ፖሊስ ምን አይነት ሳይኮሎጂካል ቢሄቨር ኑሮ ነው መስራት ያለበት፣ እንዴት አይነት የሳይኮሎጂካል እንትን ቢኖረው አስተሳሰብ ቢኖረው ነው በስራው ውጤታማ የሚሆነው ብሎ ሌጋል ሲስተሙ ላይ ምንድነው ሞር ኢፌክቲቭ እንዲሆን የሚሰራ የሳይኮሎጂ ፊልድ ነው ማለት ነው። ሌላኛው ኤዱኬሽናል ሳይኮሎጂ ከስሙ እንደምንረዳው ኮንሰርን ዊዝ አፕሊኬሽን ኦፍ ሳይኮሎጂካል ፕሪንሲፕል ኤንድ ቲዎሪስ ኢን ኢምፕሩቪንግ ኤዱኬሽናል ፕሮሰስ ነው። ኢንክሉዲንግ ካሪክለም ቲቺንግ ኤንድ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራም ማለት ከካሪክለሙ ላይ እንዴት ቢቀረጽ። ለምሳሌ አሁን እዚህ ላይ ሞር ግልጽ እንዲሆንላችሁ መጽሐፎቻችን ላይ ብዙ ጊዜ ካሁኑ ባላውቅም ከድሮ የሆነ አክቲቪቲ ሜል ሆኖ ተማሪዎች እጃቸውን አውጥተው ሲሳተፉ ምናምን ያን አሁን በሳይኮሎጂስቶች የተቀመጠ ነገር ነው ማለት ማይንዳችን ላይ ማሳመን ነው። ልክ እነዛ እንትን አሻንጉሊት የምንላቸው ወይም ደግሞ የሆነ ስዕል እንደዛው ነው ካየነው እኛም መሳተፍ እንዳለብን ኢምፕሊሲትሊ ያሳያል ማለት ነው። በቃ ኢንዳይሬክትሊ አክቲቪቲ ሲኖር እኛም እንደዛ መሳተፍ እንዳለብን ያንን ግሩፕ ወርክ ሰርተን ማለፍ እንዳለብን የተቀመጠ ነው ማለት ነው። እዛኛው ሌላው ሄልዝ ሳይኮሎጂ ነው። አፕላይስ ሳይኮሎጂካል ፕሪንሲፕል ቱ ፕሪቨንቴሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ። ሄልዝ ያው ፊዚካል ኢልነሶችና ዲዚዞችን ፕሪቨንት የምናደርግበት ትሪት የምናደርግበት የፊልድ ኦፍ ሳይኮሎጂ ነው። ሌላኛው ክሊኒካል ሳይኮሎጂ ነው። ኢት ፊልድ ዛት አፕላይስ ሳይኮሎጂካል ፕሪንሲፕል ቱ ፕሪቨንቴሽን ዳያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር ነው። ያንኛው ሄልዝ ስንል ፊዚካል ነው። ነገር ግን ክሊኒካል ስንል ደግሞ ሳይኮሎጂካል የሆነ ዲስኦርደር ነው ማለት ነው። ደን ካውንስሊንግ ሳይኮሎጂ ስንል ኢዝ ኤ ፊልድ ኦፍ ሃቪንግ ዘ ሴም ኮንሰርን ክሊኒካል ሳይኮሎጂ በት ሄልፕስ ኢንዲቪዥዋል ዊዝ ለስ ሴቨር ፕሮብለም ዳን ዶስ ትሪትድ ባይ ክሊኒካል ሳይኮሎጂ። እንግዲህ ካውንስሊንግ ስንል በማማከር ለምሳሌ ስትረስ ውስጥ ያሉ ሰዎችን የምክር አገልግሎት በመስጠት ምናምን የምንመልስበት ነው። ከክሊኒካል የሚለየው እንግዲህ ያንኛው ሳይኮሎጂካል የሆነ ዲስኦርደር ነው። ለምሳሌ ሳይካትሪስቶች ምናምን ጋር ነው የሚገናኘው የጤና ባለሙያዎች ጋር እና ምክርም ይሰጠዋል ሜዲሲንም ይወስዳል ክሊኒካል ከሆነ።
እንትን ካውንስሊንግ ከሆነ ግን ለስ ሴቨር ነው ማለት አንድ ሰው ስትረስ ውስጥ ገባች ምናምን በቃ ምክር ሰተን ወደ ነበረው ይሄ ስቴብል ወደ ሆነው ኮንዲሽኗ እንድትመለስ ማድረግ ማለት ነው። መጨረሻው እንግዲህ ሪሰርች ሜትድ ኢን ሳይኮሎጂ የሚለው ነው ማለት ነው። እንግዲህ እዚህ ውስጥ ዲፋይን የምናደርጋቸው ተርሞች አሉ። ሳይንቲፊክ ሜትድ፣ ቲዎሪ እና ሃይፖተሲስ ማለት ነው። ሳይንቲፊክ ሜትድ ስንል ፕሮሰስ ኦፍ ቴስቲንግ አይዲያ ስሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንቴሽን ኤንድ ስታስቲካል አናላይስ። ያ ማለት ሳይንሳዊ በሆነ መንገድ ሳይንሳዊ በሆነ ሲስተማቲክ በሆነ ኦብዘርቬሽን በኤክስፐሪመንቴሽን ነገሮችን ቴስት የምናደርግበት ማለት ነው ሳይንቲፊክ ሜትድ ማለት። ቲዎሪ ስንል ደግሞ ኢዝ አን ኢንተግሬትድ ሴት ኦፍ ፕሪንሲፕል አባውት ኦብዘርቭ ፋክት ዛት ኢዝ ተንድ ቱ ዲስክራይብ ኤንድ ኤክስፕሌን ሳም አስፔክትስ ኦፍ ኤክስፔሪንስ። ለምሳሌ ስለ አንድ ነገር የተቀመጠ ኢንተግሬትድ የሆነ ወይም ደግሞ ምንድን ነው ስለዛ ነገር ተሰብስቦ የተቀመጠ ወይም ደግሞ የተሳሰረ ሀሳብ አለ። ስለዛ ግን እውነታ ነው ማለት ነው። እውነት የሆነ ያየነው ፋክት ቲዎሪ ብለን እንጠራዋለን ማለት ነው። ሃይፖተሲስ ስንል ደግሞ ኢትስ ቴንታቲቭ ፕሮፖዚሽን አባውት ዘ ሪሌሽንሽፕ ቢትዊን ቱ ኦር ሞር ቫሪያብልስ ኦር ፌኖሜና። ቴንታቲቭ ፕሮፖዚሽን ማለት ቋሚ የሆነ ነገር አይደለም። ይሄ ፐርማነንት ሳይሆን ቴምፖራሪ የሆነ ፕሮፖዚሽን ነው። ለምሳሌ የሆነ ችግር ተፈጠረ ብለን ኬዝ ቢሰጠን ይሄ ችግር እኮ የተፈጠረው በዚህ ምክንያት ሊሆን ይችላል ብለን የራሳችን ግምት ቋሚ ሳይሆን በቃ ጊዜያዊ የሆነ ግምት እንሰጣለን። ያን ሃይፖተሲስ እንላለን። ለምሳሌ የሆነ ኤግዛምፕል አለ እዚህ ላይ ሜልስ ሃቭ ሃይ ሰልፍ ኮንፊደንስ ኢን ሜኪንግ ዲሲሽን ዛን ፊሜል። ይሄውን እንደ ሃይፖተሲስ ነው የተቀመጠው እንጂ ኮንክሉድ ተሰጥቶት አዎ ትክክል ነው ብለን ኤቪደንስ አላስቀመጥንበትም። ይሄ ሃይፖተሲስ እንለዋለን ማለት ነው። ተርም ካየን በኋላ ሜጀር ታይፕስ ኦፍ ሪሰርች ሜትድን እናያለን ማለት ነው። የመጀመሪያው ዲስክሪፕቲቭ ሪሰርች ሜትድ ነው። ኢን ዚስ ታይፕስ ኦፍ ሪሰርች ሜትድ the researcher simply records what she or he systematically observe include በውስጡ እንግዲህ ናቹራሊስቲክን ኬዝ ስተዲ ኤንድ ሰርቪን ይዛል። ዲስክሪፕቲቭ ሪሰርች ሜትድ ስንል ሲምፕሊ ኦብዘርቭ የሚያደርገውን ነገር ነው ጋዘር የሚያደርገው ማለት ከሚያዩ ተነስቶ ነው ሪከርድ የሚያደርገው። በውስጡ እንግዲህ እንደነገርኳችሁ 3 አይነት ዲስክሪፕቲቭ ሪሰርች ሜትዶች አሉ። የመጀመሪያው ናቹራሊስቲክ ነው። ናቹራሊስቲክ ኦብዘርቬሽን ስንል ኢዝ a descriptive research method in which subjects are observed in their natural environment to get a real picture of how behavior occurs። አሁን ናቹራሊስቲክ እንግዲህ ከስሙ እንደምንረዳው ቤዝድ የሚያደርገው ናቹራል ኤንቫይሮንመንት ላይ ነው። ያን ናቹራል ኤንቫይሮንመንት ላይ የሆነው ደግሞ ምንድነው ቱ ጌት ሪል ነው ማለት አርቲፊሻል የሆኑ ነገሮችን ሳያካትት ሪል የሆነ ኢንፎርሜሽን ለማግኘት ቤዝድ የሚያደርገው ናቹራል ኤንቫይሮንመንቱ ላይ ነው ማለት ነው። ነገር ግን ሊሚቴሽን አለው። የመጀመሪያው ሊሚቴሽን እንግዲህ ኦብዘርቨር ኢፌክት ነው። ኤንድ አዘር ኢዝ ኦብዘርቨር ቢያዝ የምንለው አንድ ባንድ ስናያቸው ኦብዘርቨር ኢፌክት ማለት ቢሄቭ አርቲፊሻሊ ወይን ዘይናው ዋችድ ማለት ነው። ለምሳሌ የሆነ ብዙ ጊዜ አጋጥሟችሁ ከሆነ የሆነ ክላስ ተማሪዎች መምህር እንደመጣ ካወቁ ሲረብሹ የነበሩትን አክት ይቀይሩና ሚክስ ሳይለንስ ማለት ነው ጸጥ ብለው የሆነ ጥሩ ያስመስላሉ። ልክ እንደዛ መሆኑ በምን እናውቃለን? ይሄ ናቹራሊስቲክ ዲስክሪፕቲቭ ስንጠቀም እንደዚህ አይነት ሊሚቴሽን አለው ማለት ሁልጊዜ ባህሪያቸው ነው ብለን መውሰድ አንችልም። ሁሌ የረባሹ ነው ነገር ግን እየታዩ እንደሆነ ካወቁ አርቲፊሻሊ አክት ሊያደርጉ ይችላሉ ማለት ነው። ሌላኛው ኦብዘርቨር ቢያዝ ስንል ደግሞ ናት ሲስተማቲካሊ ኦብዘርቭድ ኦብዘርቭ ዋት ዘ ኦብዘርቭስ ወንት ኤንድ ኢግኖር ደ አዘር። ለምሳሌ ሳብጀክቲቭ ሊሆን ይችላል። ከዚህ ላይ ኦብዘርቭ የሚያደርገው ሰው በራሱ እይታ ኢንተርፕሬት ቢያደርገው ለምሳሌ ሁልጊዜ እንደሚረብሹ የሚያስብ ከሆነ ሲያያቸው ምናምን ሌላ ነገር እንኳን እያደረጉ ቢሆን በራሱ ኢንተርፕሬቴሽን ወይም በራሱ እይታ እየረበሹ ነው ብሎ አለመውሰዱ ምን ያህል እርግጠኛ ነን? ስለዚህ ይሄ ሊሚቴሽኑ ነው ማለት ነው። ሁለተኛው የዲስክሪፕቲቭ ሪሰርች ሜትድ አይነት ደግሞ ኬዝ ስተዲ ነው። ኢዝ ዲስክሪፕቲቭ ቴክኒክ ኢን ዊች አን ኢንዲቪዥዋል ኢዝ ስተዲድ ኢን ግሬት ዲቴል። ኬዝ ስተዲ ስንል
ግሬት የሆነ ዲቴይል ኢንፎርሜሽን የምናገኝበት ነው። ለምሳሌ በሀረማያ ዩኒቨርሲቲ 10,000 ተማሪ ያለ ካለን 100ዎችን ብቻ በማውጣት ስለነሱ ዲቴይል ማወቅ ማለት ነው። አድቫንቴጁ ፕሮቫይድ ተርሚዲየስ ኦር ኤ ላር ኦፍ አማውንት ኦፍ ዳታ አባውት ሲንግል ኬዝ ኦር ኢንዲቪዥዋል ነው። ለምሳሌ 10,000ን ከምናጠና 100ውን ስናጠና ነው ዲቴይል ኢንፎርሜሽን እያንዳንዱ ሰው ምን አይነት ባህሪ እንዳለው፣ ምን አይነት ነገር እንደሚመቸው፣ ምን አይነት ነገር እንደሚጠላ በደንብ የምናውቀው። ዲስአድቫንቴጁን ስናይ ደግሞ the researcher cannot apply the result to other similar peoples which means what researchers find in one case cannot necessarily apply or generalize to the other። እንደነገርኳችሁ ከ10,000 ውስጥ 100ውን በደንብ ዲቴይል አጥንቶ የ10,000 ነው ማለት ግን አይቻልም። ለአንዱ የወሰደውን ሜትድ በቃ ይህም ሌላውም እንደዚህ ነው ብለን መውሰድ አንችልም። ይሄ ዲስአድቫንቴጁ ነው ማለት ነው። ሰርድ ዋን ኢዝ ሰርቬይ ነው። is the descriptive research method used to collect data from a very large group of people። ይሄ ደግሞ ያው ከኬዝ በተቃራኒው ማለት ነው። ሞር አማውንት ኦፍ ፒፕል ላይ መረጃ መውሰድ ነው። አድቫንቴጁ useful to get information on private or covert behavior and it addresses hundreds of people within the same question at the same time። ለምሳሌ የሆነ ኩዌሽን አዘጋጅተን ሁሉን ሰው አሳታፊ አድርገን ስንጠይቅ ነው ሰርቬይ የምንለው ማለት ነው። በዛ ሰዓት ውስጥ the same question at the same time መጠየቅ እንችላለን። ይሄ አድቫንቴጁ ነው። ዲስአድቫንቴጁ ግን needs a careful selection of representative sample of the actual population። ለምሳሌ እነዛም ብዙ ሰውን ሊወክልልን የሚችል ሰው በደንብ ሰሌክት ማድረግ ይጠበቅብናል። ለምሳሌ ከ60 ተማሪዎች ውስጥ 5ቱን ወስደን በደንብ ከጠየቅ ምናምን በኋላ እነዛ 5 ሰዎች ግን በደንብ ሰሌክት መደረግ አለባቸው ማለት 60ውን ሊወክሉ መቻል አለባቸው ማለት ነው። ያነ ነው። ሌላኛው የሪሰርች ሜትድ ደግሞ ኮሪሌሽን ሪሰርች እንለዋለን። is the research method that measure the relation between two or more variables ነው። ያ ማለት ለምሳሌ 2 ቫሪያብሎችን ይይዛል። አንዱ እንግዲህ እናየዋለን ወደታች ዲፔንደንት እና ኢንዲፔንደንት ማለት ነው። ለምሳሌ የልብ በሽታና ሲጋሬት ይሄ ስሞኪንግ ሲጋሬትን ብንይዝ ይሄ ኮሪሌሽን ነው። የአንዱ መኖር ለአንዱ መኖር አፌክት የሚያደርግ ሁለት የተያያዙ ሀሳቦችን የያዘ ነው ማለት ነው ኮሪሌሽን። measure relation between variable how strong the relation is and in what direction a relation is goes የምንለው ነው ማለት ነው። በዚህ ውስጥ ኮዝ እና ኤፌክት ሪሌሽን አለ። ለምሳሌ አካዳሚክ አቺቭመንት ኤንድ ፓረንታል ሶሾ ኢኮኖሚክ ስታተስ ይሄ ኮሪሌት የምንለው ነው። ኤክስፐሪመንታል ሪሰርች ሜተድ ስንል ደግሞ it is the research method that allows researcher to study the cause and effect relation between the variables ከላይ only the ኮሪሌት የሆኑ አይዲያዎችን ነው። ለምሳሌ ልክ እንደነገርኳችሁ የልብ በሽታና ወይም ይሄ የሳምባ በሽታና እንትን ሲጋሬት ስሞክ ማድረግ ወይም ደግሞ ሲጋራ ማጨስን ካየን ኤክስፐሪመንታል ላይ ደግሞ ኬዝ እና ኢፌክት አድርገን እንወስዳለን። ለምሳሌ ሲጋራ ማጨስ ለካንሰር በሽታ ወይም ለሳምባ በሽታ ምንድን ነው ምክንያት ነው ብለን እናያይዛለን። ያነ ነው ኤክስፐሪመንታል ሪሰርች የምንለው ማለት ነው። ስለዚህ ኤክስፐሪመንት ኢንቮልቭስ አትሊስት ዋን ኢንዲፐንደንት ቫሪያብል ኤንድ ዋን ኢዝ ዲፐንደንት ቫሪያብል። አሁን ከዚህ ላይ ስናይ ኢንዲፐንደንት ቫሪያብሉ ማለት እንትን ይሄ የልብ በሽታ ወይም የካንሰር በሽታ የምንለው በማን ላይ ዲፐንድ የሆነ ነው ማለት ነው። በኢንዲፐንደንት ቫሪያብል ወይም ስሞኪንግ ሲጋሬት አሁን ኢንፍሉዌንሻል ነው ወይም ደግሞ ዲፐንደንት ቫሪያብሉን ማኒፕሌት ማድረግ የሚችል ነው ማለት ነው። ሲጋራ ማጨሳችን ማንን ዲፔንድ እንዲሆን ያደርገዋል? የሳምባ በሽታ ማለት ነው። ስለዚህ ይሄ በሽታው ዲፔንደንት ነው። ሲጋራ ማጨስ ወይም ደግሞ ስሞኪንግ ሲጋሬት የምንለው ነገር ደግሞ ኢንዲፔንደንት ነው ማለት ነው። ሌላኛው ቶፒክ ስቴፕስ ኦፍ ሳይንቲፊክ ሪሰርች ነው። ሳይንቲፊክ ሪሰርች ስንሰራ ምን አይነት ስቴፖች አሉ ነው። የመጀመሪያው ዲፋይን ዘ ፕሮብለም ነው። የሆነ ፕሮብለም ሀፕን ካረገ ያንን ፕሮብለም በዚህ ኬዝ እንደዚህ አይነት ኬዝ በዚህ መንገድ ተፈጥሯል ብለን ዲፋይን ማድረግ። ሁለተኛው ደግሞ ፎርሙሌት ዘ ሃይፖተሲስ ነው። ማለት የሆነ ፕሮብለም ካየን ምን ሊሆን ይችላል ብለን ይሄ ራሳችን ምን ፈጥረው እንደዚህ ሊሆን ይችላል እኮ ምክንያቱ ብለን ገስ የምናደርገው ይሄ ፎርሙሌት ሃይፖተሲስ እንላለን ማለት ነው። ሌላኛው ቴስቲንግ
ሃይፖተስ ማለት ከእውነታው ጋር እያገናኘን እኛ ያስቀመጥነው ገስ ያደረግነው መላምልት አለ። ያንን ደግሞ ቴስት እናረጋለን ማለት ነው። ትክክል ነው ወይስ አይደለም? ከዛ በኋላ ገስ ያደረግነውን ነገር ወይ ሪጀክት እናረጋለን ወይ አክሴፕት እናረጋለን ማለት ነው። ቴስት ካረግን በኋላ and the fourth one is drawing conclusion make generalization or draw implication from tested relation። ይሄ ማለት እኛ እንደዚህ መጀመሪያ መላምልት እንደዚህ ያስቀምጠናል። ከዛ ደግሞ እውነታው እንደዚህ ነው ተገኝቷል። ስለዚህ ይሄ ኬስ ምክንያቱ በዚህ ነው ብለን ጀነራላይዝ የምናደርገው ወይም ደግሞ ማጠቃለያ የምንሰጥበት ነው ማለት ነው። የመጨረሻውና አምስተኛው ደግሞ ሪፖርቲንግ ሪዛልት ነው። ሼር ዘ ሪዛልቱ ኮንሰርንድ ቦዲ ማለት ነው። ለሚመለከተው አካል ሪዛልቱን ስናሳውቅ ይሄ የመጨረሻው የሪሰርች ትድና ስቴፑ ነው ማለት ነው።